ነው ዛሬ በአዲስ ለሰን ተመልሰናል። ከዚህ በፊት የነበሩ ትምህርቶችን ገባ ብላችሁ ማየት ትችላላችሁ። ዛሬ የምናየው የአስረኛ ክፍል ሂስትሪ ቻፕተር ዋንን እንግዲህ ለመጀመሪያ ጊዜ ለሙከራ እናያለን ማለት ነው። ያው እንግዲህ ይሄ ቻናል ሁልጊዜም እንግዲህ ሰርቪስ የሚያደርገው ወይም የሚያቀርበው አገልግሎት ምንድን ነው? የተለያዩ የትምህርት አይነቶችን ስፔሻሊ የሶሻል ሳይንስ ትምህርቶችን እያዘጋጀን ኖቶችን እያዘጋጀን ጥያቄዎችን እያዘጋጀን ወደ እናንተ ማቅረብ ነው። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ብቻ ነው። እስኪ እንግዲህ ወደ ትምህርቱን ቀጥል ማለት ነው። ኦኬ እንግዲህ ከዚህ የምናያቸው ለምሳሌ መጀመሪያ ላይ የምናየው ርዕስ አለን። በነገራችን ላይ ይሄ በጣም የአስረኛ ክፍል ሂስትሪ እንደምታውቁት በጣም ደስ የሚልና ብዙ የሚያስደስቱ ኮንተንቶችን አጠቃሎ የያዘ ነው። ቻፕተር ዋን ላይ ለምሳሌ እንደ ሪቪው መግቢያ ለምሳሌ ስሰጣችሁ ቻፕተር ዋን ላይ የምናያቸው ነገሮች ዩኒት ዋን ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ከ1815 ጀምሮ እስከ 1914 ባሉት ጊዜያት የተከናወኑ ነገሮች የካፒታሊዝም የኢንዱስትሪ አብዮትና የተለያዩ ሀገራት የገጠማቸው ኦብስታክሎች የተለያዩ ፍራግመንቴሽኖች በተለያዩ ሀገሮች ተከስተዋል። እንደገና ወደ ዩኒፊኬሽን የመጡበት ሂደት ነው የምናይበት። ዩኒት ላይ ደግሞ የምናየው ነገሮች ምንድን ናቸው? አሁን ዩኒት ላይ ደግሞ አፍሪካ ኤንድ ዘ ኮሎኒያል ኤክስፔሪንስ ከ1880ዎቹ እስከ 1960 አካባቢ አፍሪካ ኤንድ ኮሎኒያል ኤክስፔሪንስ የሚለው እናያለን። እዚህ ውስጥ እንግዲህ ብዙ የኮሎኒያል ባክግራውንዶች ብዙ ነገር በተለያዩ ነገሮችን እዚህ ሰብሰብ አድርጎ የያዘ ቻፕተር ነው። ይህም በጣም ደስ የሚል ነው። በደንብ በዲቴል እንመጣበታለን። ከእናንተ የሚጠበቅባቸው ቻናሉን በስርዓት መከታተልና ስትጀምሩ በመጀመሪያ ሰብስክራይብ አድርጋችሁ መጀመር፣ ከዛ በኋላ ላይክ የምትለዋን ነገርም እንደዚሁ ቻናሉ ብዙ ነገሮችን እንትን እያልንበት ስለሆነ ልክ እንደዚህ አይነት መደግ ማበረታታቸዎች ከእናንተ ይጠበቃሉ። እንደዚህ አይነት ርዕሶች እንግዲህ በውስጥ ተጠቃለዋል። መጀመሪያ ላይ እንግዲህ የምናያቸው ወደ እኛ ትምህርት እንምጣና ዩኒት ዋን ካፒታሊዝም ይላል። እንግዲህ ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ኢን 1850 to 1914 እንግዲህ የካፒታሊዝም እድገት እና ደግሞ እንዲሁም ናሽናሊዝም እነዚህ አይነት ነገሮች የተከሰቱበት ከ1815 እስከ 1914 ድረስ ያሉትን ነገሮች በስርዓት የሚያሳይ ነው ማለት ነው። ኦኬ እንግዲህ ተማሪዎች እዚህ ጋር እንደምታዩት ኢንትሮዳክሽን አለ። ይሄ ኢንትሮዳክሽን ምንድን ነው የሚያሳየው? በዚህ በቻፕተር ውስጥ የተጠቃለሉ ነገሮችን ነው በስፋት የሚዳስስልን ማለት ነው። ስለዚህ ይህ ዩኒት ከበር ያደረጋቸው ነገሮች ዘ ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ኢን ዌስት ፍሮም 1850 to the beginning of the first world war እንግዲህ ከ1815 ጀምሮ እስከ መጀመሪያው የዓለም ጦርነት መጀመሪያ ድረስ የተከናወኑ ነገሮችን በዌስት ስፔሻሊ በምዕራብ ሀገራት በምንላቸው and it focus among other on the characteristics of capitalism, the effects of industrial capitalism እነዚህን ሁሉ አጠቃሎ የሚይዝ ነው ማለት ናሽናሊስት ሙቭመንት የብሔርተኝነት እንቅስቃሴ የሚባለው ስፔሻሊ ይሄ በጣም ሲከናወን የነበረው ደግሞ አሁን ወደፊትም ስለምናየው የዚህ የእንትን በካሪቢያን ካንትሪስ የሚባሉት በእነሱ አካባቢ ነው እንግዲህ ሲከናወን የነበረው እሱም እናየዋለን። ኤንድ ዘ ፕሮሰስ ኦፍ ዩኒፊኬሽን ኢን ኢጣሊ ፍራግመንት ከሆነች በኋላ ወደ አንድነት የመጡበት ሂደት እንዴት ወደ ሊል እንትን ፍራግመንት ገጠማቸው ወይም ተለያዩ። እንግዲህ እንደምታስታውሱት ኢጣሊያ እንግዲህ የሮማ ስልጣኔ ራሱ ማዕከል ነበረች። ብዙ ነገሮችም ብዙ ሁኔታዎችም ተከናውነው ግን በኋላ የአንድነት ማነስ ወይም አንድነት ማጣት ወይም መለያየት ገጥሟቸው እንደገና ደግሞ ራሳቸውን ወደ አንድነት ያመጡበት ዘ ዩኒፊኬሽን ኦፍ ኢጣሊ የሚል ኮንሰፕት አለ በውስጡ። እሱንም እናያለን። ሜጀር ሌሰንስ ኢንክሉድድ ኢን ዘ ዩኒት አር ፊቸርስ ኦፍ ካፒታሊዝም የካፒታሊዝም ባህሪ ወይም መገለጫዎቹ፣ ናሽናሊዝም የብሔርተኝነት እንቅስቃሴ ወይም ብሔርተኝነት፣ ኤንድ ፎርሜሽን ኦፍ ኔሽን ስቴትስ ማለት የእነዚህ የኔሽን ስቴቶች መመስረት ለምሳሌ በብሔርተኝነት እንትን መሰረት ያደረጉ ማለት በናሽናሊዝም ሙቭመንት አማካኝነት የተመሰረቱ ሀገሮች እነሱን እናያለን ማለት ነው። እንዲሁም ዩኒፊኬሽን ኦፍ ኢጣሊ እናያለን፣ ዩኒፊኬሽን ኦፍ ጀርመኒ እንዲሁም ጀርመንም እንደዚሁ ፍራግሜንቴሽን ገጥሟት ከዛ በኋላ ወደ ዩኒፊኬሽን የመጣችበት አጋጣሚ አለ። እሱንም እንዲሁም ደግሞ የአሜሪካን ሲቪል ዋር የአሜሪካን የእርስ በርስ ጦርነት፣ ናሽናሊዝም ኤንድ ዘ ኢስተርን ኩዌሽን ናሽናሊዝም ቅድም ስላችሁ ነበረ እሱ ነው። ከዛ ደግሞ ዘ ኢስተርን ኩዌሽን የሚባል አሁንም የምስራቅ አውሮፓ ሀገራትና የተወሰኑ ደግሞ የምዕራብ ኤዥያ ሀገራት በተለያዩ ሀገራት ኮንትሮል ውስጥ ነበሩ። ከዛ በኋላ እነዚህ ሀገራት እንግዲህ በራሳቸው
የተለያየ ጥያቄ ያቀርቡ ነበር። የሀገር እንሆን ጥያቄ፣ ከቅኝ ግዛት እንላቀቅ፣ ራሳችን እንሆን አይነት ጥያቄዎች። እነዚህ ታሪኮችን የያዘ ነው እንግዲህ ዘ ኢተርን ኩዌሽን የሚለው ማለት ነው። ኦኬ ከዚህ በትምህርቱ የምታዩቸው ነገሮች አሉ እዚህ ውስጥ ለምሳሌ ስትማሩ ልታያቸው ወይም ከተማራችሁ በኋላ የሚጠበቅባቸው ነገሮች አሉ። ዩኒት ለርኒንግ አውትካምስ አሉ። አት ዘ ኤንድ ኦፍ ዚስ ዩኒት በዚህ የትምህርት መጨረሻ ዘ ስቱደንትስ ዊል ቢ ኤብል ቱ ምን ማድረግ ትችላላችሁ? ዲስቲንጉዊሽ ዘ ሜጀር ካራክተሪስቲክስ ኦፍ ካፒታሊዝም ዋና ዋና የካፒታሊዝምን ባህሪያት ትረዳላችሁ ወይም ትተነትናላችሁ ማለት ነው። ኤክስፕሎር ሃው ናሽናሊዝም ሊድ ዋርስ ኤንድ ኤምፓየር ኤክስፓንሽን። ከዛ በኋላ ደግሞ ይሄ ናሽናሊዝም የሚባለው ወደ ጦርነት እንዴት እንዳመራና ከዛ በኋላ ኤምፓየርስ ኤክስፓንሽን ማለት የግዛት ማስፋፋት እንዴት እንደተካሄደ እነዚህንም ታያላችሁ ማለት ነው። አናላይዝ ሀው ኢጣሊያን ኤንድ ጀርመን ዩኒፊኬሽን የኢጣሊያን አንድነት ወደየት እንደመጡ በምን አልፈው ወደ አንድነት እንደመጡ ከገጠማቸው ፍራግመንቴሽን ከገጠማቸው መለያየት ከገጠማቸው ችግር በኋላ እንዴት ወደ አንድነት እንደመጡ ታያላችሁ። ቼንጅድ ዘ ፖለቲካል ላንድስኬፕ ኦፍ ኢሮፕ የነዚህ ደግሞ የዩኒፊኬሽን ኦፍ ኢታሊ ኤንድ ዩኒፊኬሽን ኦፍ ጀርመኒ የነዚህ የሁለቱ ሀገራት ህዝቦች በህብረት ወደ አንድነት መምጣታቸው ደግሞ በኢሮፕ ፖለቲካ ውስጥ ያመጣውን ተጽዕኖ በኢሮፕ ፖለቲካ ስነ ምህዳር ውስጥ የቀየሩትን ነገር አሁንም ታያላችሁ ማለት ነው። ቢኮዝ ጀስት ይሄ ነገር የተከሰተው አሁንም ቅድም መግቢያው ላይ እንዳየ ነው። መቼ ነው የተከሰተው? የሁለተኛው የመጀመሪያው ዓለም ጦርነት ከመጀመሩ በፊት ነው ማለት ነው። ስለዚህ እነዚህ ሀገራት አንድ ከሆኑ በኋላ ወደ አንድነት ከመጡ በኋላ እንደምታውቁት እንግዲህ ወደ ዘ ባክቦን ኦፍ ሂስትሪ ወደሚባለው ወደ የመጀመሪያው ዓለም ጦርነትና ወደ ሁለተኛው ዓለም ጦርነት ስንመጣ እነዚህ ሁለቱ ሀገራት ስፔሻሊ ጀርመኒ፣ ኢታሊ እና ኢንሳም ኤክስተንት ደግሞ ጃፓን እነዚህ ሀገራቶች በጣም የፖለቲካ ስነ ምህዳሩን ስፔሻሊ በአውሮፓና በኤስያ መካከል በኤዥያ ያለውን የፖለቲካ ስነ ምህዳር ያንቀሳቀሱት ወይም ያናወጡት ወይም ደግሞ የተለየ ሀሳብ ይዘው ሲያቀነቅኑ የነበሩ ወይም ደግሞ ከሌላ ከአጎራባች አስተሳሰብ ወጥተው የራሳቸውን ይዘው ብዙ ነገር ሲሆኑ ስፔሻሊ አሁን ወደፊት በትምህርቱ ስለምናየው ይህንም ትዳስሳላችሁ በዚህ የትምህርት ውስጥ ማለት ነው። ከዛም ኤክስፕላይን ዘ ሩት ኬዝስ ኤንድ ኮንስኩዌንስ ኦፍ ዘ አሜሪካን ሲቪል ዋር ማለት የአሜሪካ የእርስ በርስ ጦርነት ያመጣው ምክንያቱ ምንድን ነው? ጦርነቱ ሊመጣ የቻለበት ምክንያት። ከዛ በመቀጠል ደግሞ ኮንስኩዌንሱ ማለት የአሜሪካ ሲቪል ዋር በአሜሪካ ውስጥ መከናወኑ ያመጣቸው ኮንስኩዌንሶች አሉ። እነሱን ዲቴል በዝርዝር እናያለን። ኦኬ ኬተርምስ ከዚህ ጋር አሉ። ምንድናቸው ኬተርምስ የሚባሉት? ካፒታሊዝም አለ። ካፒታሊዝም ምንድነው? ዋት ኢዝ ካፒታሊዝም? ዊ ዊል ሲ ኢት ኢን ዲቴል ፎር ዘ ኔክስት ቻፕተርስ ማለት ነው። አይ ሚን ፎር ዘ ኔክስት ሰብሴክሽንስ። ኦኬ ከዛ ናሽናሊዝም ዋት ኢዝ ናሽናሊዝም? ናሽናሊዝም ምንድነው? ምን አይነት ባህሪ ያለው? በሚቀጥሉ እናያለን። ኮሎኒያላይዜሽን አለ። ኮሎኒያላይዜሽን የሚባሉት እንግዲህ አሁንም ደግሞ እንደውም ምናልባት እናንተ ቀደም እያላችሁ እንድታነቡ እኔ እንደ መግቢያ ነገር የምሰጣችሁ ለምሳሌ የ9ኛ ክፍል ቻፕተር 6-5 አካባቢ ሄዳችሁ ስትመለከቱ ኮሎኒያሊዝም ምን አይነት ነገር ስፔሻሊ በአፍሪካ በተለያዩ የአፍሪካ ሀገራት ኦልሞስት 99.9% የሚባለው አፍሪካ በኮሎኒያሊዝም ታሪክ ውስጥ አልፏል። ስለዚህ እነዚህን ነገሮችን በዲቴል እናያለን ማለት ነው። ኢንዱስትሪያል ሪቮሉሽን አለ። እንግዲህ ታሪክ ቀያሪውና የዓለምን የፖለቲካ ስነ ምህዳር ወደ ሌላ ዘርፍ እንዲሄድ ያደረገው ደግሞ አሁንም ምንድነው? የኢንዱስትሪያል ሪቮሉሽን ወይም የሰው ልጅ ይጠቀምበት ከነበረው አጠቃቀም ሽፍት ያደረገበት መንገድ ወይም ከዛ ወጥቶ ሌላ ሶሾ ኤግዚስተንስ ሲመሰርት ወይም ደግሞ ሌላ የማህበረሰብ ስነ ምህዳር ሲመሰርት ያስፈልጉት ነገሮች አሉ። እነዚህን ለማሟላት ሲል የዓለም ፖለቲካ ራሱን ወደ ሌላ ነገር ሽፍት ያደረገበት ዋነኛው ፒላሩ ምንድነው? የኢንዱስትሪያል ሪቮሉሽን ነው። ለምሳሌ እነ ቅኝ ግዛትን ብትመለከቱ ቅኝ ግዛት ሊስፋፋ የቻለበት ቅኝ ግዛት ሊመጣ የቻለበት ምክንያቱ ምንድነው? የኢንዱስትሪ አብዮት ከተከሰተ በኋላ ነው። ከዛ በፊት የነበረው የፖለቲካ ስነ ምህዳር ሌላ ነው። ከዛ ከኢንዱስትሪ አብዮት በኋላ የመጣው የፖለቲካ ስነ ምህዳር ደግሞ ሌላ ነው ማለት ነው። ምክንያቱም የሰው ልጅ በሊትሬሲ፣ በሳይንስ፣ በቴክኖሎጂ በተለያዩ የማህበረሰብ እድገት እየተስፋፋ እያደገ ስለሆነ በዛ ላይ ደግሞ ዶሚናንት ሆነው የወጡ ሀገራትም ደግሞ የሚያስፈልጋቸውን ሪሶርስ ለማግኘት የግድ የሌለውን ሀገር ሪሶርስ በእነሱ የማድረግ አባዜም ስላለ ወይም ደግሞ ፍላጎቱ ስላለ እንደዚህ አይነት የፖለቲካ ስነ ምህዳር አለማችን አስተናግዳለች ማለት ነው። ኦኬ በመቀጠል ምንድን ነው የምናየው? ፊቸርስ ኦፍ ካፒታሊዝም።
ይህን ሰብሴክሽን እዚህ ውስጥ እንግዲህ በደንብ በዝርዝር በስፋት የምንመለከተው ነው። ላለመዘግየት ወይም እናንተ ደግሞ ስልቹ ላለመሆን ቪዲዮ ሊረዝም ስለሚችል እናንተ ፖዝ እያደረጋችሁ እያረፋችሁ ቀስ እያላችሁ እየተዝናናችሁ ወይም ደግሞ እየተጫወታችሁ ከዛ ከረፍት መልስ ነው ቪዲዮ መከታተል የሚጠበቅባችሁ ማለት ነው። ኦኬ ፊቸርስ ኦፍ ካፒታሊዝም፣ የካፒታሊዝም ባህሪያት መገለጫዎቹ፣ ካፒታሊዝም ምን ይመስላል፣ ምን አይነት ይዘት አለው እንመልከት። ከዚህ ውስጥ የምታገኟቸው ወይም ይህን ሰብሴክሽን ከተማራችሁ በኋላ በደንብ ልታውቋቸው የሚገቡ ነገሮች አሉ። ለርኒንግ አውትካምስ አሉ። ለርኒንግ አውትካምስ ኦፍ ዘ ለሰን ምንድን ናቸው? አት ዘ ኤንድ ኦፍ ዚስ ለሰን ዘ ስቱደንትስ ዊል ቢ ኤብል ቱ ምን ማድረግ ትችላላችሁ፣ ወይም ይህን ለሰን ከተማራችሁ በኋላ ምን ይጠበቃል ማለት ነው። ዲፋይን ዘ ፊቸር ኦፍ ካፒታሊዝም፣ የካፒታሊዝምን ባህሪያቱ ምንድን ናቸው? ካፒታሊዝም ምንድን ነው? ካፒታሊዝም ምን አይነት ሶሾ ኤግዚስተንስ ይመሰርታል? ይሄን በደንብ ትይዛላችሁ ማለት ነው። ኤክስፕላይን ዘ ሮል ኤንድ ኢንዱስትሪያል ሪቮሉሽን ኢን ኢስታብሊሽመንት ኦፍ ዘ ካፒታሊስት ሲስተም። ይሄን ደግሞ ኤክስፕላይን ዘ ሮል ኦፍ ኢንዱስትሪያል ሪቮሉሽን ማለት የኢንዱስትሪ አብዮት፣ ቅድም ስናወራው እንደነበረው የኢንዱስትሪ አብዮት ከተከሰተ በኋላ ለካፒታሊስት ኢኮኖሚ ሲስተም ወይም ለካፒታሊስት ሲስተም ወይም ለካፒታሊስት ስርዓት ምን አይነት ሮል እንደነበረው እሱንን በዲቴል እናያለን ማለት ነው። ሪኮግናይዝ ዋይ ካፒታሊዝም ፈርስት ኢመርጅድ ኢን ዌስተርን ኢሮፕ። እዚህ ላይ ደግሞ ምንድነው የሚጠበቅባችሁ? ካፒታሊዝም መጀመሪያ በዌስተርን ኢሮፕ እንዴት እውቅና እንደተሰጠው ታያላችሁ ማለት ነው። እንዴት እውቅና ሊሰጠው ቻለ፣ እንዴት ወደ እውቅናው ሊመጣ ቻለ የሚሉትን ነገር በደንብ በዲቴል እናያለን ማለት ነው። ከዚህ በመቀጠል ኤክስፕሌን ዘ ሚኒንግ ኦፍ ካፒታሊዝም ኤንድ ሃው ኢት ኢቮልቭድ። ከዛ በኋላ ከዚህ በመቀጠል ደግሞ ምንድነው የካፒታሊዝምን ትርጉም ሃው ኢት ኢቮልቭድ እንዴት እንዳደገ ወይም እንዴት እንደተቀየረ ታያላችሁ ማለት ነው። አሁን ለምሳሌ እነዚህ ብሬንስቶርሚንግ ጥያቄዎች ናቸው ማለት ነው። እንዴት ነው የመጣው? አሁን ይህን ከመማራችሁ ወይም ይህን ትምህርት ከማጥናታችሁ ከማየታችሁ በፊት የምትመልሷቸው ጥያቄዎች ናቸው። ዲስክራይብ ዘ ሳይለንት ፊቸርስ ኦፍ ኦውነርስ ኦፍ ዘ ሜንስ ኦፍ ፕሮዳክሽን ኢን ዘ ካፒታሊስት ሲስተም። ይህንም ወደ ስር ምን መልሰው ጥያቄ ነው። ዋት ዱ ዩ ኖው አባውት ዘ ፍሪ ማርኬት ኢኮኖሚ፣ ስለ ፍሪ ማርኬት ኢኮኖሚ ምን ታውቃላችሁ የሚል ጥያቄ ነው። ይህም ደግሞ በሂደት ወደ ስር ከኖቱ ጋር በዲቴል እያየን የምንመልሰው ጥያቄ ነው ማለት ነው። ኦኬ ዋትስ ካፒታሊዝም፣ ካፒታሊዝም ምንድን ነው የሚለውም ጥያቄ እንግዲህ ከላይ ያነሳናቸውን እዚሁ ለመመለስ ይህን ኖት በደንብ በዝርዝር መመልከት አስፈላጊ ነው ማለት ነው። ካፒታሊዝም ሃድ ቢን ዘ ዶሚናንት ኢኮኖሚክ ሲስተም ኢን ዘ ዌስተርን ወርልድ ሲንስ ዘ ኮላፕስ ኦፍ ፊውዳሊዝም። ማለት ፊውዳሊዝም የሚባል ስርዓት ወይም የዓለም ኮኤግዚስት የዓለም ፖለቲካ ስነ ምህዳር ወይም የዓለም ነበረ። እሱ ከወደቀ በኋላ ካፒታሊዝም የሚባል ስርዓት በሌላ ጊዜ ተነስቷል። ወይም ዶሚናንት ኢኮኖሚክ ሲስተም ሊሆን ይችላል። ምንድነው አፍተር ዘ ፌል ኦፍ ፊውዳሊዝም ማለት ነው። ስለዚህ ይሄ የፖለቲካ ስነ ምህዳር ወይም ደግሞ ይሄ የፖለቲካ አካሄድ ወይም ደግሞ ይሄ የማህበረሰብ ኮኤግዚስተንስ ዴቨሎፕ የሆነው መቼ ነው? ከፊውዳሊዝም መውደቅ በኋላ ነው ማለት ነው። እናንተ ላለመሰልቸት የሚጠበቅባችሁ ምንድን ነው? ልክ መሰላቸት አይደለም፣ አይሸመደድም፣ አይያዝም። ቀስ ተብሎ ዲቴል በሂደት ከእንትኑ ጋር መላመድ ነው የሚጠበቅባቸው እንጂ አሁን አንዳንዱ ይህ ትምህርት ስለሚሸመደድ እኔ ሽምደዳ አልወድም ምናምን የሚል አለ። ብዙም ያጋጥመኛል። እና ሽምደዳ አያስፈልገውም። ያሁን ምንም ሽምደዳ አያስፈልገውም። ቀስ ተብሎ መረዳት ዲፕሊ አንደርስታንዲንግ ነው የሚጠይቀው ማለት ነው። ኦኬ ኢዘ ካፒታሊስት ሲስተም ሞስት ሜንስ ኦፍ ፕሮዳክሽን። አሁን እንግዲህ ቅድም ምን አይተናል? የፊውዳሊዝም ስርዓት። አሁን የፊውዳሊዝም ስርዓትን ከፈለጋችሁ 9ኛ ክፍል ቻፕተር 4 ላይ ተመልሳችሁ ብታዩት የፊውዳሊዝም ስርዓት ምን አይነት ነበረ? የማህበረሰብ የከበርቴ ስርዓተ ምህዳር የሚባለው ነው ማለት ነው። ብዙ ከበርቴዎች ብዙ መሬትን ኦውን አድርገው ይይዙና ከዛ በኋላ ሌላው መሬት የሌላቸው ሰዎችን ደግሞ በስራቸው አድርገው እያሰሩ እነሱ ከፍተኛ የሆነ ሂውጅ የሆነ ፕሮፊት ጌን የሚያደርጉበት ስርዓት ነበረ ማለት ነው። እና ይሄ ፊውዳሊዝም የሚባለው ስርዓት ከወደቀ ከተቀየረ በኋላ ደግሞ ካፒታሊዝም የሚባለው የኢኮኖሚክ ስርዓት ሊመለስ ወይም ደግሞ ሊያድግ ችሏል ማለት ነው። ኢዘ ካፒታሊስት ሲስተም በካፒታሊስት ስርዓት ውስጥ ሞስት ሚንስ ኦፍ ፕሮዳክሽን ማለት አብዛኞቹ የምርትን ለመምረት የምንጠቀምባቸው ወይም የምናመርታቸው ነገሮች አር ፕራይቬትሊ ኦውንድ በግለሰብ የተያዙ ናቸው። ያ ማለት ዘ ሰብሴት ኦፍ ፊውዳሊዝም ማለት ነው። ካፒታሊዝም ማለት በቃ ከፊውዳሊዝም የሚለየው አካሄዱ ማለት ለሰራተኞች የደሞዝ ያከፋፈሉ ሂደት አካሄዳቸው ትንሽ ስለሚለይ ነው እንጂ ብዙ ጊዜ ከፊውዳሊዝም ጋር ተመሳሳይ ነው ማለት ነው። ዘ ግሮዝ ኦፍ ካፒታሊዝም ዌዝ ኢንፍሉዌንስ ሲግኒፊካንትሊ ባይ ዘ ኢንዱስትሪያል ሪቮሉሽን። ከላይ የሆነ ጥያቄ አንስተን ነበር። ምን አይነት ነው የኢንዱስትሪ አብዮት ለካፒታሊዝም እድገት ምን አይነት አስተዋጽኦ ነበረው የሚል አይተን ነበረ። እንግዲህ አሁንም እዚህ ላይ የካፒታሊዝም
እድገት በዋነኝነት ኢንፍሉዌንስ የተደረገው ምንድነው? በኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ከተከሰተ በኋላ የካፒታሊዝም ኢኮኖሚ ወይም የካፒታሊስት ኢኮኖሚ ሊያድግ ችሏል ማለት ነው። ኢንዱስትሪያል ሪቮሉሽን ፈርስት ስታርትድ ኢን ኢንግላንድ። እንግዲህ እንደምታስታውሱት የኢንዱስትሪ አብዮት መጀመሪያ የተጀመረው በማን ነው ብለናል? እንግሊዝ ሀገር ውስጥ በእንግሊዝ ሀገር ውስጥ 18 ኦር 17 እንደዛ 1869 ወር 17 እንደዛ አካባቢ ናት ሹር እንደዛ በዛን ሰዓት ነው እንግዲህ ኢንግላንድ ላይ የተጀመረ ማለት ነው። በመቼ በ18ኛው ክፍለ ዘመን ማለት ነው። ዘ ግሬት ኢንዱስትሪያል ሪቮሉሽን ሜይንሊ ሪስፖንሲብል ፎር ዘ ተርሜንዲየስ ኢኮኖሚክ ትራንስፎርሜሽን። ስለዚህ ታላቁ የኢንዱስትሪ አብዮት እንግዲህ ምንድን ነበረ? ሜይንሊ ሪስፖንሲብል ለምን ብዙ ነገር ምን እንዲከሰት አድርጓል ማለት ነው። ተርሜንዲየስ ኢኮኖሚክ ትራንስፎርሜሽን ማለት በጣም ግዙፍ የሆነ የኢኮኖሚ ለውጥ እንዲመጣ በዓለም ላይ አድርጓል ማለት ነው። ስፔሻሊ ደግሞ ኢን ዌስተርን ኢሮፕ ማለት በምዕራብ አውሮፓ ትልቅ የኢኮኖሚ ለውጥ እንዲመጣ አድርጓል ማለት ነው። ኤንድ ዘ ዩናይትድ ስቴትስ ኢቭን በዩናይትድ ስቴትስ ጭምር ራሱ ታላቅ የኢኮኖሚ ለውጥ እንዲመጣ አድርጓል ማለት ነው። ኦኬ ኢን ዘ 19 ሴንቹሪ ልክ በ19ኛው ክፍለ ዘመን ማለት ነው። ያ ማለት ከ1850ዎቹ እስከ 19ኛው ክፍለ ዘመን መጀመሪያ ጊዜ ማለት ነው። አፍተር ኢንግላንድ ከኢንግላንድ እንግዲህ ኢንግላንድ ይህን የኢንዱስትሪ አብዮት ከጀመረችውና ካስፋፋችው ካሳደገችው በኋላ ቤልጅየም፣ ፍራንስ ኤንድ ጀርመን እነዚህ ሀገራቶች እንግዲህ ስቴትስ ዌር ኢሮፒያን ካንትሪስ ዛት ቢካም ኢንዱስትሪያላይዝድ ከኢንግላንድ ቀጥለው እንግዲህ የኢንዱስትሪ አብዮትን የተቀበሉ ያስፋፉና በሰፊው የተጠቀሙበት ሀገራቶች ናቸው ማለት ነው። እነዚህ ከዚህ የዘረዘር ናቸው ቤልጅየም፣ ፍራንስ፣ ጀርመን ያልናቸው ሀገራት ማለት ነው። ፎሎዊንግ ዘ ኢንዱስትሪያል ሪቮሉሽን ማለት የኢንዱስትሪ አብዮት ከተከሰተ በኋላ ወይም የኢንዱስትሪ አብዮትን መከሰት ተከትሎ ኒው ሶርስ ኦፍ ኢነርጂ አዲስ የኃይል ምንጭ ኤንድ ፓወር አዲስ የፓወር ምንጭ ማስፈለጉ ፓርቲኩላርሊ ደግሞ ምንድናቸው ዋና ዋና ያስፈለጉት በዚያ ሰዓት ኮአል ክሰል ወይም የድንጋይ ከሰል ኤንድ ስቲም የእንፋሎት የሚወጣበት ስቲም ሪፕሌስድ ዊንድ ኤንድ ዋተር ፓወርስ። በዚህ ጊዜ እንግዲህ በፊት ከእነዚህ የኢንዱስትሪ አብዮት ከመምጣቱ በፊት ያገለግሉ የነበሩ የነፋስ ኃይልን የውሃ ኃይልን ተክተው ስቲምና የድንጋይ ከሰል ወደ ኃይል ምንጭነት ገብተዋል ማለት ነው። ዘ ፋክቶሪ ሲስተም ዋዝ ክሪኤትድ ቱ ሪፕሌስ ዘ ዶሜስቲክ ሲስተም። ስለዚህ የፋክቶሪ ሲስተም ወይም የፋብሪካ ስርዓት የሚባለው ምንድን ነው? በምን መልኩ ነው የተፈጠረው? ቱ ሪፕሌስ ዘ ዶሜስቲክ ሲስተም ማለት ቤት ውስጥ ይመረት የነበረውን ቤት ውስጥ ይገኝ የነበረውን ወይም ቤት ውስጥ ይሰራ የነበረውን የአሰራር ሂደት ወደ ፋክቶሪ የቀየረ ነበረ ማለት ነው። በ1850ዎቹ ጀምሮ እስከ 19 መጀመሪያ ድረስ የተከናወነው የኢንዱስትሪ አብዮት ማለት ነው። ኢን ዊች ኢንዲቪጁዋል ወርከርስ እንግዲህ በዚህም ደግሞ ምንድን ያሉበት ነው? ኢንዲቪጁዋል ወርከርስ ማለት የግለሰብ ሰራተኞች ዩዝድ ሃንድ ቱልስ ኦር ሲምፕል ማሽነሪ ቱ ፋብሪኬት ጉድስ in their own homes or workshops attend to their homes ማለት ልክ በዚህ በድሮ ማለት የኢንዱስትሪ አብዮት ሳይመጣ በነበረበት ሰዓት ግለሰቦች ምን ያደርጉ ነበረ? በግለሰብ አቅማቸው በራሳቸው የሚያውቋቸው ማሽነሪዎች ተጠቅመው ነበረ ነገሮችን የተለያዩ ምርቶችን የሚያመርቱት ማለት ነው። ይህን ካመረቱ በኋላ ለገበያ ማቀርብ። ነገር ግን የኢንዱስትሪ አብዮት ከተከሰተ በኋላ ግን ግለሰቦች በቤታቸው ያመርቱት የነበረው ምርት በፋብሪካ መልኩ በተደራጀ በተዋቀረ መልኩ ነው ተመርቶ መቅረብ የቻለው። ወይም ደግሞ በፊት ይጠቀሟቸው የነበሩ ሪሶርሶች ቶታሊ ተቀይረው ለምሳሌ በፊት ያን ለማምረት ይጠቀሙበት የነበረው የዋተር ኃይል ወይም ደግሞ የነፋስ ኃይል ተቀይሮ ወደ ስቲም እና ወደ ኮል ወይም ወደ ድንጋይ ከሰል የኃይል ምንጭነት ሽፍት ያደረገበት ጊዜ ነበረ ማለት ነው። ኢንዱስትሪያላይዜሽን ወይም የኢንዱስትሪ አብዮት የሚባለው ፕሮሞትድ ዘ ዴቨሎፕመንት ኦፍ ኒው ሶሾ ኢኮኖሚክ ክላስስ። ይሄ የኢንዱስትሪ አብዮት ደግሞ መስፋፋቱ ወይም ማደጉ ደግሞ ምን አድርጓል? አዲስ ሶሾ ኢኮኖሚክ ክላስ ወይም አዲስ የማህበረሰብ መደብ እንዲፈጠር ወይም እንዲስፋፋ አድርጓል ማለት ነው። ስፔሻሊ ዘ ፕሮሌታሪያት ኤንድ ቦርጌሲስ። ስፔሻሊ ደግሞ በዛን ሰዓት የተፈጠሩት የማህበረሰብ ስነ ምህዳሮች ምንድን ናቸው? ፕሮሌታሪያት ወይም ደግሞ ላባደሮች ወዛደሮች ማለት ነው። ወይም ቦርጌስ የሚባሉት ደግሞ ምንድን ክፍሎች ናቸው? እንግዲህ እሱ ካመጣው ክፍል ከፍተኛ ካፒታል እንዲያደረጉ ከፍተኛ ባለሀብቶች ወይም ባለጸጎች ማለት ነው። በእነዚህ መካከል ሁለት የማህበረሰብ ክላስ እንዲፈጠር ያደረገ ነበረ ማለት ነው። ኦኬ ምናልባት የሚል ሌላ ችግር የሚያመጣና ብዙ አጠያያቂ የሚሆን ነገር ካለ ካፕሽን ላይ ስልክ ስለሚቀመጥላችሁ በእሱ ገብታችሁ ጥያቄያችሁን ወደዚህ ማቅረብ ስለምትችሉ፣ እንደገና ቴሌግራም ላይም ግራ የገባችሁን ነገር ኖቱን ከዛው ላይ ታግ አድርጋችሁ ማስቀመጥ ስለምትችሉ ወደ በፍጥነት ምላሽ ስለምንሰጣችሁ ብዙም እሳቤ እንዳይገባችሁ ማለት ነው።
ዱሪንግ ዘ ኤርሊ ሞደርን ፔሪየድ ማለት በመጀመሪያው እንግዲህ የዝመና ወይም የዘመናዊነት ጊዜ ማለት ነው። ኢሮፒያንስ ቢውልድ የትራንስ አትላንቲክ ኢኮኖሚ ኢሮፓያኖች እንግዲህ ምን መስርተው ነበረ ብለናል ማለት የኢንዱስትሪ አብዮት ከመመስረቱ በፊት ከናቪጌሽን ጀምሮ ያለውን ከኤክስፕሎሬሽን ያለውን ጀምሮ ስታዩ ኢሮፓያኖች ምን ጀምሮ በትራንስ አትላንቲክ ኢኮኖሚ ጀምሮ ነበር ማለት ኢን ዊች ዘ ስሌቭ ትሬድ ኤንድ ስሌቨሪ ፕሌይድ ኤ ኬይ ሮል። በዚህ የትራንስ አትላንቲክ ኢኮኖሚ ላይ ደግሞ ባሪያና የባሪያ ንግድ ከፍተኛ አስተዋጽኦ ያበረከቱበት ለእድገቱ ማለት በዛን ሰዓት በዚህ የምጣኔ ሀብት ወይም የትራንስ አትላንቲክ ኢኮኖሚ ላይ ይንቀሳቀሱ ለነበሩ ሀገራት ከፍተኛ አስተዋጽኦ ያደረጉበት ነበረ ባርነትና የባሪያ ንግድ ማለት ነው። ኦኬ ሞደርን ኢንዱስትሪያል ካፒታሊዝም የሚባለው ደግሞ የአዲሱ ወይም ደግሞ ዘመናዊው የኢንዱስትሪያል ካፒታሊዝም ደግሞ የተጀመረው ኤሮዝ ፍሮም 80th ሴንቹሪ ትራንስ አትላንቲክ ስሌቭ ትሬድ ማለት ልክ በ18ኛው ክፍለ ዘመን ከነበረው የባህር አቋራጭ የባሪያ ንግድ ከዛ ከተሰበሰበ ገንዘብ ነው ማለት ነው ይሄ ሽፍት ያደረገ። ለምሳሌ ይሄን 9ኛ ክፍል ትምህርታችሁ ላይ ተመልሳችሁ ብታዩ መጀመሪያ የትራንስ አትላንቲክ ስሌቭ ትሬድ ነበረ። የትራንስ አትላንቲክ ስሌቭ ትሬድ ወደ ምን ሽፍት አደረገ? ወደ ሊግቲሜት ትሬድ ሽፍት አደረገ ማለት ነው። ሊግቲሜት ትሬድ የሚባለው ህጋዊ ንግድ በህጋዊ መልኩ ያ ማለት የኢንዱስትሪ አብዮት ከተከሰተ በኋላ በፊት የኢንዱስትሪ አብዮት ከመከሰቱ በፊት ምንድን ነበር የሚያደርጉት? ባሪያዎችን እየፈነገሉ የአፍሪካን ሪሶርስ እየቀሙ እያፈኑ እያዳከሙ ነበር የሚወስዱት። ይሄ የኢንዱስትሪ አብዮት ከተከሰተ በኋላ ግን የባሪያ ጉልበት እዛ አሜሪካ ላይ ወይም ኢንግላንድ ውስጥ አስፈላጊነቱ እየቀነሰ ስለመጣ ምን ማድረግ ነበረባቸው? ሊግቲሜት ትሬድ የሚባለውን መጀመር ነበረባቸው። ሊግቲሜት ትሬድ የሚባለውን ከጀመሩ በኋላ ደግሞ ምንድነው የተደረገው? ከአፍሪካና ከሌሎችም ሪሶርስ ከሚገኝባቸው ሀገራት ጋር ምን አይነት ግንኙነት ነበረ? ስሙዝ ሪሌሽንሽፕ ያ ማለት ለአፍሪካውያን ነጋዴዎችንም ኢንዲቪዥዋል ነጋዴዎችን ሙሉ አፍሪካን ሳይሆን ኢንዲቪዥዋል ነጋዴዎችን የሚጠቅም ግንኙነት ነበረ። ያ ማለት በአፍሪካ ውስጥ ወይም በተለያዩ ሀገራት ውስጥ የሚገኙ ግለሰቦች ወይም ሀገራቶች ምን ያደርጋሉ? ሪሶርሳቸውን በህጋዊ መልኩ ከዛ ኢሮፕ ውስጥ አልቆ ተመርቶ አልቆለት በመጣቃ አዲስ ሪሶርስ ይቀይራሉ። እነዚህኞቹ ያለቀለት ምርት ይቀበላሉ። እነዛኞቹ ይሄን ሊግቲሜት ትሬድ የፈለጉት ለምንድን ነው? ለኢንዱስትሪ ግብዓት ሊሆን የሚችል ነገር መግዛት ወይም መቀየር ነበር አላማቸው ማለት ነው። በዚህ መልኩ ሊግቲሜት ትሬድ ተጀመረ። ከዛ በኋላ ከሊግቲሜት ትሬድ በኋላ ነው እንግዲህ ኢንዱስትሪ አብዮት እየተስፋፋ እያደገ የሄደው ማለት ነው። ኦኬ ኢሮፒያንስ ሜድ ላርጅ አማውንት ኦፍ ሚኒ ስሩ ዘ ኔትወርክ ኦፍ ኮሎኒስ ማለት ቅድም ስናወራው እንደነበረው ኢሮፒያኖች እንግዲህ ብዙ በጣም ትርምንዲዮስ ቁጥር ያለው ገንዘብ በነሱ በነበራቸው የቅኝ ግዛት በያዙት ቦታ አግኝተዋል ማለት ነው። ስፔሻሊ ሱጋር ኳታን ኤንድ ቱምባኮ ፕላንቴሽንስ እነዚህ በሌላው ደግሞ በቀኝ ግዛት ይዘዋቸው በነበሩ ቦታዎች የሲጋራ የሻይ ቅጠል ወይም ደግሞ የሱገር ኬን የነዚህን ምርቶች ያመርቱ ነበር። ለምሳሌ የኖርዝ አሜሪካን ስናይ ለምሳሌ ታሪካቸውን እዛ አካባቢ ከፍተኛ እነዚህ ምርቶች ይመረቱበት የነበረ የኢሮፓውያን ግዛት ነበረ ማለት ነው። ዘስ ሪችስ እነዚህ ሀብቶች ሰምታይምስ ሪፈር ቱ አስ ምን ይገልጹልናል? ካፒታልን ይገልጹልናል። ለምሳሌ ኢሮፒስ ኢንዱስትሪያላይዜሽን ማለት ለኢሮፕ በኢንዱስትሪ ለመበልጸጓ ከፍተኛ የሆነ ተርሜንደስ የሆነ ሀብት እንዳስገኘላቸው ነው የሚነግረን ማለት ነው። አሴ ሪዛልት ስለዚህ ዘ ትራንስ አትላንቲክ ስሌቭ ትሬድ ማለት የትራንስ አትላንቲክ ማለት የአትላንቲክ የባህር አቋራጭ የባሪያ ንግድ የነበረው ኤንድ ፕላንቴሽን ሪችስ እንዲሁም ደግሞ በአፍሪካ ወይም በአሜሪካ ምድር ያተክሎት የነበረው የአትክልት ስራ እነዚህ ዌር ኢምፖርታንት ፋክተርስ በጣም ዋና ወይም መሰረታዊ የሚባሉ ፋክተሮች ነበሩ። ኢን ዘ ዲቨሎፕመንት ኦፍ ካፒታሊዝም በካፒታሊዝም እድገት ላይ ማለት ነው። ኢን ኢሮፕ ውስጥ ካፒታሊዝም ለማደጉ ወይም ለመልጸጉ ኢንዱስትሪ ወደ ካፒታሊክ ሲስተም ለመግባቱ የትራንስ አትላንቲክ ስሌቭ ትሬድ የአትላንቲክ የባህር አቋራጭ የባሪያ ንግድ ወይም ደግሞ የኖርዘርን አሜሪካ የሰሜን አሜሪካ የኖርዘርን አሜሪካ ብዙ አትክልቶችን ሲመረትበት መቆየቱ ከዛ ላይ የተገኘው ተርሜንዲዮስ ሀብት አፍሪካ በኢሮፕ ውስጥ የካፒታሊዝም ስርዓት እንዲመጣ ወይም ካፒታሊስት ኢኮኖሚ እንዲመሰረት ትልቅ መሰረት ጥሏል ማለት ነው። ፎር ኤግዛምፕል ዘ ስሌቭ ትሬድ ዴሊቨር ተርሜንዲዮስ ሪችስ ቱ ብሪቲሽ ፖርት ታውን ሰቻስ ሊቨርፑል። ለምሳሌ የባሪያ ንግድ ሊቨርፑል ለምትባለዋ የብሪቲሽ ከተማ ከፍተኛ ሀብት አስቀምጦለታል። ቴክስታይል ሰብስኩዌንትሊ ፕላይድ ኤኬ ሮል ፎር ዘ ራይዝ ኦፍ ሲቲ ኦፍ ማንቸስተር ለማንቸስተር ከተማ እድገት ለምሳሌ የቴክስታይል ምርት ከፍተኛ አስተዋጽኦ አድርጎለታል። እነዚህ ማንቸስተርና ሊቨርፑል የሚባሉ በእንግሊዝ ሀገር ውስጥ የሚገኙ ዋና ከተሞች ናቸው ማለት ነው። ዘ ሚንስ ኦፍ ፕሮዳክሽን ኢን ዘ ካፒታሊስት ሲስተም
ዘ ሚንስ ኦፍ ፕሮዳክሽን ኢዝ ዘ ካፒታሊስት ሲስተም በካፒታሊስት ሲስተም ውስጥ የሚገኙት ለምርት ግብአትነት የሚጠቀማቸው ነገሮች አር ኦውንድ ባይ ስሞል ግሩፕ ኦፍ ዌልዝ ኢንዲቪዥዋልስ በትንሽ ግለሰቦች የተያዙ ናቸው። ማለት ብዙ ኢንዱስትሪ ቢኖርም ጥቂት ግለሰቦች ናቸው ይህን አቅርቦት የሚያቀርቡት ናውናስ። እነዚህም ደግሞ ምን ተብሎ ይጠራል? ካፒታሊስትስ ኦር ቦርጎሲስ ካፒታሊስቶች ወይም ደግሞ ባለጸጎች ወይም ባለሀብቶች ተብሎ ይጠሩ ነበር ማለት ነው። ለዛ ነው እነዚህ ግለሰቦች ናቸው እንግዲህ አሁን ቅድም ስንለው የነበረውን ታሪክ አፍሪካ ውስጥ ባሪያ እያፈኑ ሲያሰሩ የነበረ እነዚህ ናቸው። ኢሮፓ ውስጥ ለተነሳው ይህ ምንድነው ደግሞ ኢሮፓ ውስጥ ለተነሳው የኢንዱስትሪ አብዮት ወይም ደግሞ ኢሮፓ ለተነሳው ለኢንዱስትሪው ግብአት ለማቅረብ በከፍተኛው ምርት የጥሬ ዕቃ ምርት ያመርቱ ስለነበር ማለት ነው። ኦኬ ዘ ፕሮሌታሪያት ሪሲቭ ዌጅስ ከዛ እነዚህ ፕሮሌታሪያት ወይም ደግሞ ሰራተኞች ወይም እነዚህ ወዛደሮች ወይም ላባደሮች የሚባሉት ደሞዝ ይከፈላቸዋል። ፎር ዜር ላቦር በጉልበታቸው ለሰሩበት ስራ ይከፈላቸዋል ማለት ነው። ስለዚህ ዘ ክሪኤሽን ኦፍ ፕሮዳክትስ ኤንድ ሰርቪስስ ይሄ የምርት ማምረቱ ሂደትና አገልግሎቱንም የማቅረቡ ሂደትን ካፒታሊስት ኢኮኖሚ ኢዝ ቤዝድ ኦን ምንድነው ዲማንድ ኤንድ ሰፕላይ። እንግዲህ እነዚህ በኢንዱስትሪ አብዮት ውስጥ ከፍተኛ ሚና ሲጫወቱ የነበሩ ሰዎችን ብትመለከቷቸው ወይም ብታያቸው እንግዲህ አላማቸው ምንድነው? ፍላጎትን መሰረት ያደረገ ምርት ነው የሚያመርቱት። ከዛ በኋላ ምክንያቱም የካፒታሊስት ኢኮኖሚ ስለሆነ የራሳቸውን ብቻ ነበር የሚያዩት ማለት ነው። ለዛ ነው በዚህ ዶን ዲማንድና ሰፕላይ ነው ያልነው። ለዛ ነው ማለት ነው። ኦኬ ኦር ፍሪ ኮሜርስ ኢን ኮምፒቲሽን ከዛ በመቀጠልም ደግሞ ፍሪ ኮሜርስ ነጻ ንግድ ይህን መሰረት ያደረገ ነበር። አዝ ኤ ማርኬት ኢኮኖሚ እንደ ማርኬት ኢኮኖሚ ማለት ነው። ስለዚህ ዘ ገቨርንመንት ኢምፖዝስ ፊወር ሪስትሪክሽን ኤንድ ኢንተርፍረስለስ። ስለዚህ ገቨርንመንቱ በእነሱ እነዚህ ሰዎች ያቀላጥፉት በነበረው ንግድ ውስጥ የተወሰነ ገደብ ቢጥል ነው እንጂ አይሳተፍም። ሲጀመርም ብዙ ጊዜ ላይገባም ወይም እዚህ ውስጥ ላይሳተፍበትም ሊችል ይችላል ማለት ነው። ኦኬ ስለዚህ ዘ ካፒታሊስት ኢኮኖሚ ዲፈር ፍሮም ዘ ሶሻሊስት ኢኮኖሚ። ስለዚህ የካፒታሊስት ኢኮኖሚ የምንለው በኋላ ከተፈጠረው ከሶሻሊስት ኢኮኖሚ በጣም ይለያል ማለት ነው። ሴንትራል ፕላኒንግ ነው የዛኛው የሶሻሊዝም የኢኮኖሚክ ስርዓት ወይም የምጣኔ ሀብት ስርዓቱ ይጠቀመው የነበረው ሴንትራል ፕላኒንግ፣ ውስጡንም ውጩንም ገቢውንም ወጪውንም የሚቆጣጠረው ሁሉም በአንድ ሀገር ውስጥ የሚገኘውን ሀብት ንብረት መቆጣጠር ስልጣን ያለው የሴንትራል ፕላኒንግ በሚለው መሰረት የመንግስት ልንለው እንችላለን። እሱ ነው የሚቆጣጠረው ማለት ነው። በካፒታሊዝም ግን እንደዚህ አይደለም። ምክንያቱም ሁሎችም ነጋዴዎች ወይም ሁሎችም ካፒታሊስቶች የሚንቀሳቀሱት ቤዝድ ዲማንድና ሰፕላይ ነው ስላልነ የሆነ ሰው የሆነ ሀገር ወይም የሆነ ሰው የሆነ ነገር ከፈለገ የግድ ያን አምርተው ማቅረብ ስላለባቸው በዚህ አይነት መልኩ ይንቀሳቀሳሉ ማለት ነው። ኦኬ which is also known as የኮማንድ ኢኮኖሚ። ይሄም ደግሞ ሶሻል ኢኮኖሚ ይጠቀምበት የነበረው ምን ተብሎ ይጠራል? ኮማንድ ኢኮኖሚ ተብሎ ይጠራል፣ ወይም ጥምር ኢኮኖሚ ተብሎ ይጠራል ማለት ነው። It is also an economy in which the government controls the volume of production, their distribution and practices. ቅድም ስናየው የነበረው ነው። ይህም ደግሞ የኮማንድ ኢኮኖሚ የሚባለው ገቨርንመንት ወጪውንም ገቢውንም ሁሉንም መቆጣጠር የሚችልበትና ሁሉን ማድረግ የሚችልበት ሴንትራል ፕላኒንግ የሆነ ኢኮኖሚ ሲስተም ነው። ከዚህ በተቃራኒ ግን የካፒታሊስት ሲስተም በ18ኛው ክፍለ ዘመን የነበረውን ስታዩ ግን በግለሰቦች የሚመራ በባለጸጎች የሚመራ ነበረ። ይህ አይነቱ የካፒታሊዝም ስርዓት የካፒታሊስት ሲስተም እንግዲህ እንደዚህ አይነት ባህሪያት ነበሩት። ከሶሻሊዝም ኢኮኖሚ በዚህ መልኩ ይለያል ማለት ነው። ከዛ በዚህ ግራፍ ደግሞ የምናያቸው ነገሮች አሉ። አሁን ለምሳሌ ሰም ፊቸርስ ኦፍ የካፒታሊዝም የተወሰኑ ባህሪያቶች ለምሳሌ ስንመለከት ፕራይቬት ፕሮፐርቲ፣ የግለሰብ የግል ባለቤትነት፣ የግል ሀብት። በቃ አንድ ትልቅ ተቋም ከፈለገ ለምን የሆነ ተቋም አይሆንም? በቃ ያ ተቋም የአንድ ግለሰብ ነው። ኦኬ ኖለስ ገቨርንመንት ኢንተርፈረንስ። ያነ ተቋም ደግሞ እንደፈለገ የሆነ የፈለገውን ነገር ቢሸጥ የፈለገውን ነገር አስወድዶ አርከሶም ቢሸጥ መብቱ ነው። የመንግስት ጣልቃ ገብነት በውስጡ የለበትም ማለት ነው። ከዛ ፕሮፊት ሞቲቭ የኢኮኖሚክ እንቅስቃሴውን ስትመለከቱ ደግሞ አላማው ምንድነው? ፕሮፊትን መሰረት ያደረገ ፕሮፊት ሞቲቭ ነው። በቃ ማንም ለማንም ብሎ አይሰራም፣ ትርፍ ለማግኘት ብሎ ብቻ ነበር የሚሰራው በዛን ሰዓት የነበረው የካፒታሊስት ኢኮኖሚ ወይም ካፒታሊስቶች ይሰሩት የነበሩት እንደዚህ ነው ማለት ነው። ከዛም ማርኬት ፕራይስ ዲተርማይንድ ባይ ሰፕላይ ዲማንድ ኤንድ ሰፕላይ። እንግዲህ የማርኬት ማለት ገበያው ላይ ሽያጭ ሲከናወን የሆነ ገበያ ላይ ልክ በዛ ሰዓት ሽያጭ ሲከናወን ምንድነው እንደ አስፈላጊነቱ ነው፣ እንዳለው አቅርቦትና እንደ ፍላጎቱ መጠን። ለምሳሌ ያለው አቅርቦት በጣም ገፍ ከሆነ እንትኑ ፍላጎቱ ስለሚቀንስ ዋጋው የተወሰነ ሊሆን ይችላል። ነገር ግን ፍላጎቱ በስቶ ደግሞ አቅርቦቱ ከሌለ ወይም ካፒታሊስቶች በጊዜው ማቅረብ ካልቻሉ ፕራይሱ ሽፍት ሊያደርግ ይችላል ወይም ደግሞ
ሌላ ቅርጽ ሊኖረው ይችላል ማለት ነው። ስለዚህ በእንደዚህ መልኩ ይተገበር ነበረ የካፒታል ሲስተም። ሌላኛው ደግሞ ሌላ ባህሪ ምን አለው? ኮምፒቲሽን፣ በጣም ከፍተኛ የሆነ ፉክክር አለው። እንዳልኳችሁ ይህን ንብረት የሚያንቀሳቅሱት ወይም ደግሞ ይህን የማርኬት ስርዓት የሚዘውሩት ግለሰቦች ስለሆኑ በሰው ፊት ተደራሽነት ለማግኘት ወይም ደግሞ በሰው ፊት ተቀባይነት ለማግኘት ከፍተኛ የሆነ ምን ነበረ? ውድድር ነበረ፣ ኮምፒቲሽን፣ በጣም ኮምፒቲሽን አለ። በቃ በልጦ ለመታየት የተሻለ ምርት አምርቶ ለመገኘት፣ ምክንያቱም እንደዛ ካልሆነ ትርፍ ስለማያገኙ እንደዚህ አይነት እንቅስቃሴ የነበረው የካፒታሊዝም ኢኮኖሚ ማለት ነው። ከዚህ በመቀጠል ኢን ካንትሪስ ላይክ ጀርመኒ ኤንድ ኢጣሊ ማለት እንደ ጀርመንና እንደ ጣሊያን ባሉት ሀገራት ኢንዱስትሪያላይዜሽን ዋዝ ሊንክድ ቱ ዘ ማስ ሚሊታራይዜሽን ኤንድ ናሽናሊዝም። ስለዚህ ኢንዱስትሪያላይዜሽን እንግዲህ ምን አይነት ግንኙነት ፈጥሮላቸዋል ወይም ምን አይነት ይዘት ነበረው ለነዚህ ሀገራት ለጀርመንና ለጣሊ ላሉት ሀገራቶች ምንድን ነበረ? ከማስ ሚሊታራይዜሽን ከፍተኛ ወታደርን ከማንቀሳቀስ ወይም ደግሞ ወታደራዊ ከመሆን እንዲሁም ደግሞ ከብሔርተኝነት ጋር አያይዘውት ነበር የሚንቀሳቀሱ የነበር ማለት ነው። which ultimately lead to World War the First። ይሄም ደግሞ በኢንዱስትሪ መሄዳቸውንና መበልጸጋቸውን ከዛ በኋላ በቴክኖሎጂ መሰልጠናቸውን በኢንዱስትሪ መራቀቃቸውን መሰረት አድርጎ እንግዲህ እነዚህ ሀገራቶች የሌላ እንትን መሰረት አድርገው ሌላ የኢኮኖሚ ስነ ምህዳር እንዲፈጠርና ከዛ ወደ የመጀመሪያው የዓለም ጦርነት የነበራቸው አውትሉክ ሽፍት እንዲያደርግ ያደረጉበት ነበረ ማለት ነው። ዘን ከዚያ በኋላ ዘስ ካንትሪስ እነዚህ ሀገራቶች ፌልት ዛት ዘይ ሃድ ቱ ቢውልድ አፕ የኮሎኒያል ኤምፓየርስ። ስለዚህ እነዚህ ሀገራቶች እንግዲህ ከማስ ሚሊታራይዜሽን እና ከናሽናሊዝም ጋር ስላገናኙት ምን ማድረግ ነበረባቸው? የተለያዩ የቅኝ ግዛት ቦታዎችን ወይም የቅኝ አገዛዝ ግዛቶችን ማስፋፋት ነበረባቸው ኢን ኦርደር ቱ ኮምፒት ዊዝ ሎንግ ታይም ኮሎኒያል ፓወር ሰች አስ ግሬት ብሪቴን ኤንድ ፍራንስ። ስለዚህ ከታላቋ ብሪታንያና ከፍራንስ ጋር ለረዥም ጊዜ በኮሎኒያል ቅኝ በመግዛት ከቆዩት ሀገራት ጋር ኮምፒውት ለመሆን እነዚህ ጀርመንና ኢጣሊ የቅኝ ግዛታቸውን ማስፋፋት ነበረባቸው። ስለዚህ ይህን ታሪክ አሁንም ወደ 9ኛ ክፍል መለስ ብላችሁ ስታዩት እነዚህ ሀገራቶች በኋላ ነው በመጀመሪያ ከሁሉም የአውሮፓ ሀገራት በፊት ወደ አፍሪካ የገቡትና ቅኝ ግዛትን ያስፋፉት ፖርቹጋሎች ናቸው። በመቀጠል እንግሊዞች፣ ደቾች አሉ። ከዛ በመቀጠል እንግሊዞች አሉ። ከዛ በመቀጠል ነው ፍራንስና ጣሊያንና ጀርመን ወደ አፍሪካ ገብተው የቅኝ ግዛትን ማስፋፋት የጀመሩት ማለት ነው። እዚህ ጋር የሚሰራ ኤክሰርሳይዝ አለ። እሱን በግላችሁ ትሰሩታላችሁ። ማንኛውም ጥያቄና አስተያየት ካለ ቴሌግራም ግሩፕ ላይ ድሮፕ ልታደርጉት ትችላላችሁ። በፍጥነት ምላሽ ይሰጣችኋል ማለት ነው። ስለተከታተላችሁ አመሰግናለሁ። ቴንክ ዩ